ተፈጥሮ ለሁላችንም የተለያየ መልክ፣ ቁመት፣ ጸጉር፣ ጸባይ እንዲሁም የቆዳ ቀለም ሳይቀር አንዳችን ከሌላችን እንድንለይ አድርጋ ውብ የሆነ ገጽታን አላብሳናለች። ይህም አንዳችን ከሌላችን ተለይተን እንድንታይና ያ ልዩነት ደግሞ ውበት እንደሆነ ከምናየውና ከምንሰማው ነገር ልንረዳ እንችላለን። በእርግጥ በተቀረው ዓለም ላይ እኛን የሚመስሉ 6 ሰዎች እንዳሉ በተለያዩ አጋጣሚዎች ሰምታችሁ ሊሆን ይችላል። እኛን የሚመስሉ ስላችሁ ታዲያ ቁርጥ እኛን የሚመስሉ አይናቸው፣ አፍንጫቸው፣ ጸጉራቸው፣ ቁመታቸው፣ ሁሉ ነገራቸው ከኛ ጋር የሚመሳሰሉ ማለት ነው። ይህ በራሱ ተፈጥሮ ምን ያህል ውብ እንደሆነ ግልጽ አድርጎ የሚያሳይ ነገር ነው። ታዲያ በዛሬው ቪዲዮአችን የምንመለከተው 6 ድምጻቸው ፍጹም የሚመሳሰሉ ወንድና ሴት ድምፃውያንን ነው። አንደኛ ጎሳዬ ተስፋዬና ታምራት ደስታ። ሁለቱም በየራሳቸው ስታይል ወይንም በሙዚቃዊ አጠራሩ የየራሳቸውን ስልት የሚጫወቱ ሲሆን የሚያመሳስላቸው ደግሞ የዘፈናቸው ማማር ብቻ ሳይሆን ለጆሮ የተስማማው ስርቅርቅ ድምጻቸውም ጭምር ነው። ሁለተኛ ማዲንጎ አፈወርቅና ኤፍሬም ታምሩ። የሙዚቃ ባለሙያዎች በሚጠየቁበት በእያንዳንዱ መድረኮችና ኢንተርቪዎች ላይ የኤፍሬም ታምሩን ድምጽ ከራሱ ውጪ ድጋሚ መልሶ መስማት ዘበት እንደሆነ፣ እንደ ኤፍሬም አይነት ድምፃዊ ማንም የለም የተባለለት ኤፍሬም ግን ድምፁ ከማዲንጎ አፈወርቅ ጋር የመመሳሰሉ ነገር እጅጉን ያስገርማል። ሶስተኛ ጥላሁን ገሰሰና ነዋይ ደበበ። የነዚህ ሁለት እንቁ ድምፃውያን ዘፈንና ድምጻቸው ለሰው ጆሮ የተስማሙና ከ80ዎቹ ጀምሮ እስካሁን ድረስ እንደ አዲስ የሚደመጡ በምክንያት ነው። የክቡር ዶክተር ጥላሁን ገሰሰ በኢትዮጵያ የሙዚቃ ታሪክ ውስጥ ትልቁ ሚና የተጫወተ እጅግ የተወደደ ሙዚቀኛ ነው። በሌላ በኩል ደግሞ ከራሱ አልፎ ለሌሎች ግጥምና ዜማን በመስጠት የሚታወቀው ነዋይ ደበበ በመረዋ ድምፁ እጅግ የተወደዱ ሙዚቃዎችን ለአድማጮች አድርሷል። ለእናንተ ላይመስላችሁ ይችላል እንጂ ልብ ብላችሁ አድምጣችሁ ከሆነ የክቡር ዶክተር ጥላሁን ገሰሰ ድምፅና የነዋይ ደበበ ድምፅ በትንሹም ቢሆን ይመሳሰላል። አሁን ደግሞ ወደ ሴት ሙዚቀኞች እንለፍ። ሄለን በርሄና ሔዋን ገብረወልድ። ሁለቱም ድምፃውያን የየራሳቸው የሆነ የድምፅ ቃና ያላቸው ሲሆን ሔዋን ገብረወልድ በተለይም በጃኖ ባንድ ውስጥ በመድረክ ፐርፎርማንሷ ትታወቃለች። ሄለን በርሄ ደግሞ ተሰምቶ በማይሰለቹ ሙዚቃዎቿ በህዝብ ዘንድ በመጀመሪያ አልበሟ ከፍተኛ ተቀባይነትን ያገኘች ጎበዝ ድምፃዊት ነች። ታዲያ የእነዚህ የሁለቱ ድምፃውያን ድምፃቸው ሻከር ብሎ ወፈር ያለ ከስንት አንድ የሚገኝ ድምጽ የሆነ ሲሆን ሻካራነቱ ልዩ መገለጫው ሆኗል። ሁለተኛ ሐመልማል አባተና ህብስት ጥሩነህ። ሐመልማል የምስራቋ ኮከብ ስትሆን ህብስት ደግሞ ገና በ14 ዓመቷ የመጀመሪያ አልበሟን የሰራች ብቸኛ ኢትዮጵያዊት ናት። የሁለቱም ድምጽ ታዲያ ወፍራምና ወደ ወንዶች ድምጽ የሚያደላ እንደሆነ የሙዚቃ ባለሙያዎች ሲናገሩ ሰምተናል። ሶስተኛ ለምለም ኃይለ ሚካኤልና ማህሌት ወንድሙ። እነዚህን ሁለቱን ድምፃውያን የሚያመሳስላቸው ድምጻቸው ብቻ ሳይሆን የወጡበት ቤትም ጭምር ነው። ለምለም ወይንም ሚሚ የእንደኛ አባል የነበረች ስትሆን ማህሌትም ደግሞ ከሌሎች የሙዚቃ የቡድን አጋሮቿ ጋር በተለያዩ መድረኮች ሙዚቃዎችን በማቅረብ ሰርታለች። የእነሱ ድምጽ ደግሞ በጣም ቀጠን ያለ የሴት ድምጽ እንደሆነ የተለያዩ የሙዚቃ ባለሙያዎች ሲያወሩ ሰምተናል። የዛሬውን ቪዲዮ በዚህ ጨርሰናል። በሚቀጥለው በተለየ ርዕስ እስከምንገናኝ ድረስ ቻው ቻው። ሰብስክራይብ ማድረጋችሁ እንዳትረሱ።